ሊያ ወጥ የተለቀለቀ ጻን ልጅ ብታገኝ ከነ ቱታው ነው ቁርጥም አርጋ የምትበላው። አቤት አቤት! አያችሁ፣ በሁለት ሳምንት የተሰራ ቂጥ ትመቱታላችሁ በሁለት ሳምንት። አሜሪካን ያለ ሰው እኮ ግን እኮ ሙድ ነው የሚይዝባችሁ። ግን ክርስቶስ ነው አሜሪካ እንዳለ በሁለት ሳምንት የተሰራ ትመቱታላችሁ። ወይኔ ማምላጌ የቲክቶክ እንዳይዘጋ ቅድም ጡቴን ስንትን ስል ዘግቶብኛል። በሁለት ሳምንት የተሰራ ትመቱታላችሁ እንደፈለጋችሁ መስሏችሁ ነው። ስትተኛ ራሱ አንዲ ቆይ ስትተኙ ራሱ እንዲህ ነው የሚያስተኛችሁ። ቂጣቸው እንዳይማ እንዲቀመጡ መቀመጫ ላይ ቂጥ ተሰርተ መቀመጫ ላይ ልትቀመጥ። ቪዲዮ ካላወቃችሁ ፖስትላችኋለሁ። ሰርክል የሆነ ጎማ ላይ ነው እንደዚህ ቂጣቸው ወደ ውስጥ የሚያወጡት የተሰራው እንዳይወድቅ። እንኳን እንዲ ወንበር ላይ ሊቀመጡ ቀርተው። ወይኔ ይሄንን የላክሽልኝ ልጅ ከስር ሜንሽን አደርጋታል። እግዚአብሔርን በጣም ነው የማመሰግነው። በጣም ነው ግን ከለሩ ነው የወደድኩት። በጣም ነው የማመሰግነው። ማርያምን ያምራል። እንደውም ብሽቅ ነው ማረጋቸው። እንዲህ የባህል ልብስ እየለበስኩኝ ይለይላቸው እስኪ ይውጣላቸው እስኪ ብሽቅ ነው ማረጋቸው። ጋይስ ብሽቅ ይውጣላቸው። ቀንና ማታ ስለኔ እንዲያወሩ ነው ማረገው። ያምራል ጋይስ። ወገብ የለማ አመጥቼ ነው ቦስት አይደለም የምጠይቅሽ ፍለፊት። ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰዳደብ ካለው በደንብ እንለጣለጣለን። በቃ ደግሞ አልሰዳደብም። ምክንያቱም ሰዳደብ ያለሽ ምን ዩቲዩብ ላይ እኔ አልሳደብም። ቤታ እኔ አልሰዳደብም። ተይው፣ እሱን ተይው፣ ለእኛ ተይው። ስለሚያውቁ ችግር የለም። አልሰዳደብም። ስለማልሰዳደብ ከጂጂ ጋር ተሰዳደቢ። መሳደብና ማናደድ ይለያያል። መሳደብና ማናደድ ምንም አልተለወጠም። በቃ ማሸቅም በአለመሰዳደር አሁንም እኮ ይሄ አሁን መተሽ የምታወሪ ነገር የምትናገሪ ነገር እኮ ስህተትሽ እኮ ያንቺ እኮ ነው፣ የኔ አይደለም። ምክንያቱም እኔም ስህተት አይደለም የፖስት ሰው ስህተት ነው። ስሚ ቤታ እኔን ፎቶ ተለጠፈና እኔን እንደዚህ አልሽኝ ብለሽ መጠየቅ የለብሽም። ምክንያቱም እኔ ማውራው ወሬ እያንዳንዱ ወሬ ፎቶ ተለጥፎ እንደሚወራ ታውቂያለሽ አይደለም? ዛሬ ባንቺ አዲስ አይደለም። ሲቀጥል ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦናሽ ያውቃል። ታውቂኛለሽ አይደል? ለዛ ነው ይኸውልሽ፣ እኮ አዳምጪኝ፣ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋር ማለት ነው። አንቺ በደምብ ታውቂያለሽ። ሰው እኔና አንቺ የምንተዋወቀው ኢቭን ታውቂኛለሽ። ይኸውልሽ እነሱ ግን ያስመሰሉት አዳምጪኝ ይኸው አዳምጪኝ፣ አዳምጪኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኮ። እኔ መጥቼ የጠየቅኩሽ እኮ ስለምንግባባ ነው። ሊያ ገብቶሻል? ሌላ ሰው ብትሆኝ ምንም መጥቼ አልጠይቅሽ። ስለምንግባባ ስለምንተዋወቅ ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብለው ያሉትን እሷ እንደዚህ መጠቀም የለባትም ነው። ገብቶሻል? ቀላል ነገር እኮ ነው። እኔ እና አንቺ መጨቃጨቅ የለም። ቤታ እኔ አንቺን አላልኩሽም። በቃ ፒሳያ መፋታት ነው። ሌላ ምንም ጭቅጭቅም የሚያስፈልገው ነገር ነው። ሲጀመር አሁን እኮ ይኸውልሽ ፒሳያ ምኑም አይደለም። ቤት አሁንም እኮ አንቺ እያዳመጥሽኝ አይደለም። እኔ እየነገርኩሽ ያለሁት ሌላ፣ አንቺ እያልሽኝ ያለሽው ሌላ። በመጀመሪያ ደረጃ የኔ ቪዲዮ ፎቶ ተለጥፎ ሳወራ ሲባል ለአንቺ አዲስ አይደለም፣ ታውቂዋለሽ። ከዚህ በፊትም ያየሽው ነው። ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች ብለሽኛል። ሰውነትሽ ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሳትመጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራሽ ነው አሉ ብዬ ሳወራ ስቀሽ የለ እንዴ? መተሽ አውርተን የለ እንዴ? እሱ ይልሽ አሉ ነው ቀልድ አልኩሽ እኮ። እንደዛ ለምን አላልሽም? አሁንም ለምን እንደዛ? አሁን ደግሞ እንደዛ ላልኩሽ። አሜሪካ ሀገር ላይ ሩብ ሜት እየኖርሽ እኔን መናገር አይከብድም? አሜሪካ ሀገር ላይ የታይታ ላይፍ ታይ። እኔ አልደረስኩብሽም፣ ደርሰሽብኝ ነው፣ ሰድበሽኝ ነው። አልሰደብኩሽም። ሊያሾ ከዮናስ ጋር ታደረገች መብቴ ነው። በእኔ ህይወት ማንም ያዝ። የምፈልገውን እታረቃለሁ፣ የምፈልገውን አልታረቅም። አንቺ አታዥኝ። አንቺን ለማናደድ አይደለም፣ ማንንም ለማናደድ ልታረቁ አያገባሽም። አንቺ ታይ ስላልሽኝ አልተውም፣ ሌላው ሰው ታይ ስላለኝ አልተውም። ህፃን አይደለሁም፣ ባንቺ የምመራ ዕቃ አይደለሁም። ተሰደብች። እኔ ከልሹ ጋር አትየብለው የሀገር ስድብ ሰድባ ነብሮ ቆርጦ ለቆታል።
እንዴ ምን ሆነ ነው? ቅድም በሰላም አውርተን አይደል እንዴ የተለያየ ነው? ምን አድርጋት ነው እንደዚህ ሰደበችኝ? ዝም ስትሏት መፈራትን ይመስላታል። ስትተዋት ራሷን እንደምን ታያለች? ተይ እንጂ በስድብ የከበረ የለም። የባለጌ ልጆች ነው ያስባለን ስድብ። ባይዘው አይደለም ስድብ ትችትም የባለጌ ልጅ ነው እንጂ ያስባለን የጨዋ ልጅ አላስባለንም። ሰው ሲናገርሽ ደግሞ ሁል ጊዜ በቅናት አትበይ። እሺ እኔ ልቅናብሽ፣ እኔ ቀናውብሽ፣ ጓደኞች ቀንተውብሽ ነው የተጣሉሽ። እኔ ተይኝ፣ እኔ አንድ ቅናተኛ ነኝ። እሺ ኪዱ የተጣላችሽ በቅናት ነው? ሄለን የተጣላችሽ በቅናት ነው? ሰው ስህተቱ ይኸውልሽ ልንገርሽ፣ ከአንድ ጓደኞች ጋር ትጣያለሽ፣ ከሁለት ጓደኞች ትጣያለሽ። አንቺ እኮ ከአራቱም ጋር ተጣልተሽ እኮ አሁን እኮ ከዲቦራ ጋር ድጋሚ ታርቀሽ እኮ ነው አይደል እንዴ? ዲቦራም አንድ ቀን አለላት እንደምትሰድቢያት እርግጠኛ ሆኜ ነው የምነግርሽ። ትሰድቢያታለሽ። ምክንያቱም የዲቦራ ልጅ እለጥፋለሁ ብለሽ ስትዝቺ የነበረውንም አይቻለሁ፣ አውጥተሽ ፎቶ ማለት ነው። ምክንያቱም እሷም እሺ ብላ ዘጥ ብላ የምትኖረው ያንን ነገር ፈርታ ሊሆን ይችላል። እኔ ደግሞ አልፈራሽም፣ አከበርኩሽ እንጂ ፈርቼሽ አይደለም ዝም ያልኩሽ። ይወዱሻል ሰዎች፣ ይወዱሻል። እንኳን እግዚአብሔር የሰው ፍቅር ሰጠሽ፣ እንኳን አልተጠላሽ። እውነት ስነግርሽ እንኳን አልተጠላሽ። ሁሌም ተወደሽ ኑሪ። መድኃኒዓለም ምስክሬ፣ ሁሌም ተወደሽ እስከ ዛሬ ያው ሁሉ ጊፍት ሲወርድልሽ ቁመሽ ያላየንሽ ሴትዮ ፋንዶር ውስጥ ስትቆሚ አትቹኛልሽ እንዴ? እኔ እኮ ሀቅ ስናገር ሴሌብሪቲዎች ሰውነታቸውን ሲሰሩ እኮ መተቻቸው እኮ ስንት ሰው ጂም ስንት ወር ጋይስ ብለው የሰሩት ሰውነት በ6 ወር ውስጥ አልተቀየረም እኮ። ጂም ቤት እናቴ ላቧ ጠብ እስኪል ድረስ ነጭ ላቧን እያወጣች እናቴ የኔ ቢጤ እናት ዱብ ዱብ እያለች 6 ወር አይደለም 1 አመት ስትሸከሽክ የሷን አይነት አቋም ወዲያው አይመለሰ የለም። ያገሬ ልጆች ሰውነታችሁ ሊጠነክር ይችላል አይደል እንዴ? በአንዴው ያን የሚያክል ታፋ፣ ያን የሚያክል ቦርጭ፣ ያን የሚያክል ጡት ቁርጥርጥ ብሎ እንደዚህ ብሎ ግስጥ ብሎ ሲመጣ ነው ስንል አይደለም። ዳይት ሲሆን ይኸውልሽ ይሄ እንደዚህ ይወጣል አንገትሽ። እሺ ይሄ እንደዚህ ይወጣል በዳይት ሲመጣ እንደዚህ ያይሽው። አዎ እኛ ለነገሩ ከተፈጥሯችን ከቤታችን ቆንጆ ስለሆነን ዘረ ቆንጆች ስለሆነን ይሄ አንገት ውበታችን አለ እዚህ ጋር። በነገራችን ላይ አሁን ስለወፈርኩኝ የለም አይወጣም። ይሄ ያያችሁት ሙሉ ነው ከጡት መያዣዬ ጋር አያችሁ። ስጋዬና ይሄ ሙሉ ነው። በዳይት ሲሆን እንዲህ ይሆናል፣ እንዲህ ያደርጋል። ይሄ አንገታችሁ ስልክክ ብሎ ይወጣል። ስትቆራረጡ ግን ይሄ ምልክት አይወጣም፣ ይቆያል። ስንነግርሽ ቀንተውብኝ ነው። አንቀና በማንነትሽ አልናገርም፣ ቤተሰብሽን አልናገርም፣ ልጅሽን አልናገርም። እንደዚህ አይነት ስብዕና የለኝም። አንቺ ግን ዘለሽ በትዳሬ መጣሽ፣ ስለ ትዳሬ አወራሽ ገና ምንም ሳላረግሽ። ሊያ ወጥ የተለቀለቀ ጻን ልጅ ብታገኝ ከነ ቱታው ነው ቁርጥም አርጋ የምትበላው። ቁርጥም አርጋ እግዚአብሔርን እኔ ቀድማ ለልጇ የምታጎርስ አይመስለኝም፣ ለራሷ የምትበላ ነው የሚመስለኝ። እግዚኦ ሳልነ አቤትማ። እኔ ሰሞኑን ከጥል እየራኩኝ ነበር፣ ግን አሁን አስገብተውኛል። ለፍላፊ ነው የምሆነው በቃ። እዛ ገብቼ ለፍላፊ ነው የምሆነው በቃ። አሁን የታየኝ ያንን ነው። በ4 ቀን ውስጥ ሰርጀሪ ተሰርተሽ መቆም እንደምትችይ አሳይሻለሁ። የዛሬ ስቶሪ ነው አይቻላ ቲክቶክ ላይ። በ4 ቀን ሰርጀሪ ተሰርቶ በ2 ሳምንት ያገገማል እንዴ? በ4 ቀን መቆም እንደሚቻል አየሽው አይደለ? ቪዲዮ የለቀኩልሽ በ4 ቀን መቆም ይቻላል ሰርጀሪ ተሰርቶ። ከዛ ለበጎች ንገሪያቸው፣ ለሊያሽው ሳይሆን ምንም አያናግድም፣ መብትሽ ነው። ግን ያዙኝ ልቀቁኝ አልሽው አንቺ ነሽ። ወጣት ነኝ ትያለሽ አይደለ? ወጣት የሆነ ሴት ያልወለደች ሴት ጡቷንና ቂጧን ለማሰራት አትቸኩልም፣ ሌላ ነገር ካልፈለገች በስተቀር። እውነታውን እንነጋገር ካሌለ ሌላ ነገር ከሌለብሽ ጡትና ቂጧን ለማሰራት አትቸኩልም። ያልወለደች ሴት ወጣት ሴት ምን አስቸኮላት? ልክ እዚህ ከተማው ላይ እንዳሉት በት እንደሚሉት የኢንስታግራም በት ነሽ አንቺም የቲክቶክ በት በፊልተር ጊፍት ነው። ለዛ ነው እኔ ማለት ኦፍ ኮርስ እኔ ተቻለሁ
ስተችሰቻለሁ ያልኩሽንም ስለ ኤልሹም ያለችኝን ነገር ለሷ ብያታለሁ። አንቺ ሳትይ እኔ ነግሬያታለሁ በምን እንደተግባባን ሁሉ ማለት ነው። ከአንቺ በኤልሳዳይ ጋር በምን እንደተዋወቅን ምን ብያት እንደነበረ ነግሬያታለሁ። አንቺ ሳታወሪ ይሄ ወሬ አይደለም እኮ እኔ ሊያ ነኝ። አንቺ ምን ሆነሽ ነው እንዴ? አንቺ አዲስ አበባ ምን ቢሆን እኮ እንዴ ያብሻል እንዴ ይዘነዛ ምን ሆነሽ ነው? ስግጥናንም እርድናንም እናውቃለን። ምክንያቱም እንደምታውቁ በየሀገሩ የኖርን ሰዎች ነን። ለማንኛውም ቤታን ከመጀመሩ መጠንቀቅ እንደጀመርኩት ታውቃላችሁ ጋይስ። የነ ኢሳራኤል የነ ኪዱን ስቶሪ ቪዲዮ ስታወጣ በጣም በጠንቀቅ ሲጀምር አላውራት እግዚአብሔር ምስክሬ ነው። ነገርኩት ልት አትበይ እንደዚህ ያልሽ እንደዚህ አሉ ብላ ለማለት ነው እንጂ ጋር የምትመጣው ወይ ደግሞ እንደዚህ ብሎ እከሌ እንደዚህ ብሎ እንደዚህ ላከልኝ እንደዚህ የእናንተ እኔ ልንገራችሁ ያገር ልጆች አሁን እንደዚህ የምትሰቃይበትን ነገር እኔ መኪና ስገዛ ኮንግራቹሌሽን ያላለችኝ ሴት እኔ ቤት ገዛው ስም ሪያክት ያላደረገች ሴት ዛሬ ላይ የሊያሾ የሆነ ነገር ስታወራ እቺ ልጅ እኔ ልጅ የምቀነው እሷ ናት በእኔ ህይወት የምትቀነው ማለት እስኪ አስቡት። ሰውን እኮ ለመታዘብ ቀላል ነው። በነገራችን ላይ የሀበሻ እኛ ኢትዮጵያኖች ሰው ጥሩ ነገር ሲያደርግ ሰፖርት ደስታህን የምትገልጸው አግኝታ የኖርክ ሰው ወይም ደግሞ የተለወጥክ ሰው ነው። ከድህነት መጥተህ ላይፍን ቼንጅ ያደረግክ ላይፍን ቼንጅ ለማድረግ የምትሄድ ሰው ነው። ደስ ብሎ ሪያክት የምታደርገው። ምቀኛ ለማን እንደሆነ ታውቁታላችሁ። እኔ ለሱ አማቹኝ ምናምን አንቺ ለእኔ ጓደኛዬ ከሆንሽ አንድ ቀን እኔ በማደርገው ነገር ኮንትራ ብለሽ ታውቂያለሽ? ሪያክት አድርገሽ ታውቂያለሽ? ጓደኛዬ ነሽ አይደል አንቺ? ጓደኛ ማለት ለኔ ነው እንግዲህ ሪያክት ሲያደርግ ጓደኝነት ጥሩ ደስታውን አሳይቶኛል። አንቺ ምን ላይ አሳይተሽኛል? ስሰዳደብ ወይ ሲሰድቡኝ ቪዲዮ ሼር ታደርጊልኛለሽ ወይ ስለኔ የሆነ ደካማ ነገር የተወራውን ነገር ሼር ታደርጊልኛለሽ ወይ እኔ መናገር የምትፈልጊበትን ርዕስ መተሽ የሆነ ነገር ትያለሽ እንጂ ጥሩ ነገርን አንድም ቀን ሼር አድርገሽኝ አታውቂም። አንድም ቀን እግዚአብሔር በሚያውቀው አንድም ቀን ሼር አድርገሽኝ አታውቂም። አድርገሽኝ ብታውቂ ኖሮ እንደ ጓደኛዬ ሪስፔክት ሰጥሽ ነበረ። ለወሬና ለአሉባልታ ሲሆን ነው የምትመጪው እኔ ጋር። ግን ደግሞ በጓደኞች ስላየው በጣም እጠነቀቅሻለሁ። የማያውቅሽ ይዛው ይዘባል። እኔ አይደለም ሁሉ ጓደኞች ያውቁሻል። እኔ የምለው ሁሉ ጓደኞች ይውቃሉ። የማያውቅሽ እዛው የዋናት ደግናት ምናምን ይበልሽ። እኔ ስለማውቅሽ ማለት ነው። ካልልም ምንም ብዬ ላስቃችሁ ብዬ ነው እንጂ እንዳንዳንድ ሰዎች ግልበጥ አቤቱ አምላክ በልጅነት ሳያዩ እያደጉ እኮ ነው መከራ ውስጥ የገባ ነው። የደሃ ቅንጡ ያፋጫል በቂጡ አሉ ማርያምን። ኦኬ ሌላ ወሬ ይሁን። እኔማ ወንዶች ፊት ወንድ ልጅ አይወድም። እንዴት ነው ጽጌ ጠፋሽ? ወንድ ልጅ አይወድም። ባይዘው ወንድ ልጆች አበላላችሁ ትቷችሁ ባሎቻችሁ ምኗችሁ የገዛ ልጆቻችሁ ራሱ የሚያሳድጋቸው ሰው ስለሌለ ነው እንጂ ቤቱን ለቀው የማያወጡት። ልጆቻችሁ ራሱ አቅም ቢኖራቸው ቴንኪት እዚህ ይወጡ ነበር። ባሎቻችሁ ትቷችሁ ሄዱት አበላላችሁ ነው። አበላላችሁ በዛው ምንሽሩልም እንዲህ የምትቆረጥሚለት መስሎት ነው ትቶሽ የሚሄደው። አበላላችሁን አስተካክሉ። እንደ አሳማ አትብሉ። ተንጋላችሁ። ቴንክ ዩ በጎመን እንጨት ወገብ ወገባቸውን ተብለው አሁን የሆነ ጊዜ ገንዘብ ሲያገኙ የእህል ደመኛ ይመስል ወቀጣ እንደሚያደርጉ ሰዎች አልብላ ቢታየ ተረጋግተሽ ቢ ምግቡ አይሮጥ ውሸቴን የኔ ፍቅር ወይኔማ ሳርዬ የኔ ፍቅር ተረጋግተሽ ቢ ቢታየ በልጅነትሽ ቢያንስ እንኳን ስጋውን ባይነት በልጅነቴ ቢያንስ እንኳን አባቴ ጥንቆላ ቤት ይሄድ ይመስል በየጊዜው ፍየል ያርድ ነበረ። አላቅም ማጣራት አለብኝ። ጥንቆላ ቤት ይሄድ ይመስል በልጅነቴ ስጋ ልብ ልቤን ሲለኝ የበላሁት እንደሌላው ብርቅ አይሆንብኝም። ሌሎች እኮ በስመ አብ ወመንፈስ ቅዱስ ከዙ አምልጠው የመጡ ነው የሚመስሉት። ኧረ ተረጋጉ ሴቶች ተረጋጉ። እህሉ የትም አይሄድም። በጣም ግሪዲ ናቸው። ለሰው አያካፍሉም። ምላሳችሁ ባየው ክፉ ጋዜጠኛ ዟሪ ነው የሚመስለው። ምላሳችሁ ተሰነጣጥቆ ቆርጥማችሁ ምላሳችሁን ሳይቀር እየበላችሁ እሱን አሁን በስመ አብ ወመንፈስ ቅዱስ ተረጋጉ።
ሊሊት ስከጀ ምን ያላችሁ ነው? እዚህም ወይኔ ማይ የመማርን ቀሚስ ይቅርታ እየበላው እንዳይንጠባጠብ እንዳንዳችሁ እንዶቹ የመማርን ቀሚስ በጣም ነው የወደድኩትኝ። በጣም ማለት ነው ማይ ግን ሰፋኝ። ፋሽኑ ነው መሰለኝ። ትዙዬ እንዴት ነሽ? ሰፋኝ። ደግሞ ጎንደሬ ነኝ የምትለው ነገር ነው የሚገርመኝ። ጎንደሬማ ብትሆኝ ኖሮ ጎንደሬ ሄደሽ ሆቴል አታድሪም ነበር። ክርስቶስን ሆቴል አታድሪም ነበር ጎንደሬ ብትሆኝ። አጎት ያክስት አንድ እንኳን ዘመድ የለሽም? አንድ ዘመድ እንኳን የለሽም ጎንደሬ ብትሆኝ? እኔ ከዛ በኋላ ነው ያወቅኩትኝ ውሸታም እንደሆንሽ ማለት ነው። ሲጀመር ራስሽም ተናግረሻል። እኔና ቤታ በፖለቲካ መታውሉ ትናገረኛለሽ ብለሻል። አዎ በዛ ሶሪ ጋይስ በዛ ሰዓት በኃይለኛ ጦርነት ወለጋ ላይ ሰው በሚሞት በሚጨፈጨፍ ሰዓት ሁላችንም አማራውም ኦሮሞም ትግሬውም ኃይለኛ የተጣጣፈ ፖለቲካ ውስጥ አንቺ መለስ ጀግና ነው ሃፒ በርዝዴይ ምናምን ብለሽ ስትለቂ እስካሁን ድረስ አለ ጽሁፉ። በዛ በጦርነት ሰዓት ማንኛውም ሰው ህመም አለው፣ ቁስል አለ፣ ሞት አለ፣ ሁሉን ነገር በዛ ሰዓት ትንሽ ነገር እንኳን ሲነገር ሁሉም ሰው በሚናደድበት ሰዓት ስለሆነ መጥቼ ተናግሬሻለሁ። አዎ ያደረሽውን ደግሞ ጠንቀሽ ታውቂያለሽ። ለአማራ ድምጽ ሆነሽ አታውቂም። ጂጂ ኪያ ሻምፓኝ ከፍታለች አማራ ሲሞት መቼ ማረሰው። ግን ዳልቻ አማራን ሴት በጥፊ ሲያላጋ ግን ዳልቻ በጣም ነው ሞድያሽ። የዳልቻ ጓደኞች ነው ጠቅጠቅ የሚያረጉሽ። ማናቅ ታሪክሽን ይመስልሻል? የቱርክ ታሪክሽን ደግሞ ማለት ነው በቀጣይ በዝርዝር ዘገባ ነው ማወራው። ብዙ ሰው ልታነካኪ ሞክረሻል። ማሜ ከማሜን አስታርቂኝ ደግ አልኩሽኝ። አላልኩም አልኩኝ ብዬ ማልከራከርሽም። ካልኩኝ ደግ አልኩኝ። ሁለት አፍ ነው በአንድ የምታወሪው። ግራ ገብቶሻል። አሳብጄሻለሁ። ማሜ እንዴ ክርስቶስ ማሜ አስታርቂኝ ብላለች አለች ነው። ለማሜ ደግሞ ስቆመ ሰደበችኝ አለች። ሁለት ነገር በአንድ አይጋጭ። ማሜን አስታርቂኝ ብለሽ ምንም ችግር የለውም። እሷ ጎንደሬ ናት፣ አማራ ናት፣ ጥርት ያለች አማራ ናት፣ ጎንደሬ ናት። ደግ እንኳን አልኩኝ ካልኩሽም ማለት ነው። ራስሽን ችለሽ ተጋፈጪ። አንዴ ሻዳይን ታነሻለሽ፣ አንዴ ኪዱን ታነሻለሽ፣ አንዴ ማናት ማሜን ታነሻለሽ፣ አንዴ ማራ ማይትን። ማን ያልተነሳ ሰው አለ? ማን ያልተነሳ ሰው አለ? ቤቲን አምቻለሁ አዎ ብያለሁ አልሻይሽ አልክድም። እኔ የነ መቅደስን ደግሞ የካድሽው የነ መቅደስን የካድሽው አሁን ስላልተጣላሽ ላለመጣላት ፈርተሻቸው ነው። ፈርተሽ የሚዞሽ ተሳቀሽ ነው ያልተናገርሽው። አሁን ነገ ትመጪና ተወጪና መናገር ከፈለኩ እንዴ እናገራለሁ። እስኪ ተናገሪ እንዴ አንቺ እነዙዬ ምንም ያላደረጉሽን እኮ ነው ያማሽው። አንቺ ቴዲ አፍሮ ሚስት እኮ ከወንድ ጋር ትተኛለች እንትን ሄዳ ስትብለሽ ስትናገር የነበረው አንቺ ነሽ። እናውራ። ምን ያላልሽ ነገር አለ ደግሞ? ካንቺ ጋር ላወራ የጓደኞችሽን ነገር አይቼ ካንቺ ጋር ላወራ በደንብ አውርተሻል። እኔ ሲጀመር እንደውም ኤልሻዳይ መጀመሪያ አላወራውም። ምን አርጋሽ ነው ምን በድላሽ ነው ምናምን ብለሽ ራስሽ ስትናገሪ አንዳንድ ነገር አወራን። ከዛ በኋላ እሷ እኮ ያለችውን ቃል ይሄው ቃል ለምድር ለሰማይ ቅዱስ ሚካኤል ያጥፋኝ እኔ ከዋሸው ማለት ያለችው ፊቷ አያስጠላም። እኔ ያለችውን ቃል በቃል ምንም አልክድም። ቆንጆ ነገር ናት። ዱባይ ላይ ግን የምትመላለሰው ባለሀብቶች እንደዚህ ሊያረጓት ነው ብላ አውርታለች። ይሄው ቅዱስ ሚካኤል ያጥፋኝ ብላለች። ሲቀጥል ራስሽ እኮ እየደወልሽ እኔ ሰገጥ ይመስልሻለሁ? እስኪ ይሄንን አላልኩም በይም ራሱ አንቺ ትገጃለሽ እኮ አንቺ ሁዳ እኮ ነሽ። ደውላ ማለት ነው ምን አለችን? ቤታ የሆነች ሴትዮ ትወድሻለች፣ ስልክ ቁጥርሽን ስጫት ተደዋወይ። ኧረ እሺ ደውልላታለሁ። ቀልደኛ ነሽ አንቺን። እኔ ላምን አንቺን አማቾችሽን የባልሽን ቤተሰቦች የምታሚ ሴትዮ እኔ አላምንሽ። እኔ ምንድነው ቤተሰቦችሽ ቡና ሊጠጡ ጎረቤት ለጎረቤት እድር ለእድር ይዘውሽ ነው መሰለ የሚዞሩት። ከሀሜት ነገር ምንም ተሰጦ የለሽ፣ ምንም ነገር ተሰጦ የለሽ። ልክ ከኔ የተሻለ ነገር እያረግሽ ይመስል እኔ ሰሞኑን ከጥል እየራኩኝ ነበር፣ ግን አሁን አስገብተውኛል። ለፍላፊ ነው የምሆነው። በቃ ያ ሙሉ በጋለ ይላክ ወደ ኢትዮጵያ እና ለምን በልጅነቷ አልበላችም አላገኘችም። ያ ሁሉ ነገር ያንን ነገር ሁሉ ስላላገኘች አሁን እልህ ነው የምትወጣው። ያገኘችውን ሁሉ ወገበገቡን ያገኘችው ሳምንት ጠቋይ ቤት ሰርተሻል። የ3 አመት እጣን በአንድ ቀን የምትጨርሽው በቃ ትካድሚ ነበረ። ስንት ነው የሚከፍሉሽ? ምንም መጨቃጨቅ እኮ አያስፈልግም። አንቺ ቆረቆንዳማ ናት፣ ፎኮቲያም ናት። ለምለም ብላት እዚህ ጌም እየተጫወትን አይደል እንዴ? እላያችን ላይ እንዲህ የሚታከክ ነገር ያየሁትኝ አመታት አልፎኛል። እኔ እካክ እንዲህ
እግዚአብሔር ምስክሬ ነው ጋይስ። በጣም ቆይቻለሁ ያየሁት ሙሉ በግ ከነሹ ሆናው በጉ ሳይገፈፍ በትኩሱ የምትበላ የዩቲዩቧ ሊሃሜተኛው። በነገራችን እመቤቴና ኮንፊደንስ የላትም 100% ነው የምነግራቸው። ይሄን ያህል ዓመት ስትቀመጥ የነበረች ሴት ቁማ ያው አንበሳው ሲወርድላት የነበረች ልጅ ቁማ ያላየናት ልጅ ጋይስ ትናንት መጣ ቆመች። ሰርጀሪ ተሰራሽ መብትሽ ነው። ምን አገባኝ እኔ ምን አገባኝ? በብርሽ በገንዘብሽ አንቺ ቲክቶክ ላይ በሰበሰብሽው ብር ሰርጀሪ ተሰራሽ። እኔ ደግሞ ሶሻል ሚዲያ ላይ በሰበሰብኩት ብር ቁሜንም ጥዬ ምንም ብዬ መኪና ገዛው። አየሽ በቃ ልዩነታችን ይሄ ነው። የሀገሬ ልጆች ልዩነታችን ይሄ ነው። ሰው እኮ አመጣጡን አኗኗሩን መሳት የለበትም። ሃይ አንቺ ተሰራሽ፣ ብር ሰበሰብሽ፣ ጌሙን ምኑ ሰብሰብሽ ሄደሽ ተቆራርጠሽ መጣሽ። እኔ ደግሞ መኪና ገዛው፣ አፓርትመንቴን ቴምር ሪል ስቴት የመጀመሪያውን ብሬን ከፈልኩኝ። ሃይ ምን የመሰለ አፓርትመንት ላይ ዱብ አደረኩት። የምሬን እኮ ነው የሀገሬ ልጆች። በቃ ከ3 ዓመት በኋላ የቤት ባለቤት ሆናለሁ። እያያችሁኝ የግዴታ ቦርጬን መሰራት አለብኝ እንዴ? የሀገሬ ልጆች ቦርጭ ደግሞ ገንዘብ ካላችሁ ነገም ከነገ ወዲያም ይቆረጣል እንዴ? ዙሁን በስንት ዓመቷ ነው ቦርጯን ያስወጣችሁ? በስንት ዓመቷ ነው ጋይስ? በ50 ዓመቷ ነው? በ40 ዓመቷ? በ45 ዓመቷ አይደለ ያለችው አይደለ? ታዲያ ምን ችግር አለው? በ45 ዓመቴ ቦርጬን አስወጣዋለሁ። ዋናው ጨላይ ይኖረኝ፣ አንገት የማያስደፋ ብር ይኖረኝ፣ አንገቴን ቀና አስደርጎ የሚሄድ ብር ይኖረኝ፣ ከሰዎች ጋር የምገናኝበት ገንዘብ ይኖረኝ፣ ከሰዎች ጋር የምገናኝበት መኪና ይኖረኝ፣ ከሰዎችን ቤት የምጋብዝበት የራሴ ቤት የምለው የራሴ አፓርትመንት ይኖረኝ። ከዛ በኋላ ቦርጬንም ምንም አሸነሽነው ምን ይገርማል? ሰው ምንድን ነው የምትሉት? እድሜ ይስጥሽ። አሜን የኔ ፍቅር። አሜን 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 ያ ረብ አሜን። ባይ በጣም ምን ችግር አለው የኔ ፍቅር? እንደ ታይ እንጂ እንደ አንዲቱ በር ሊሆን እያሰቡ ከለሩም ጠቁ መብራት ሳይበራበት ሆድም እንደዚህ እንደለሊያሾ ብዙ የበላ ቦርጭ መስሎ ቦርጩ ተዘርግፎ ዩቲዩበር ተውኑ አይሆንም። ዩቲዩብ የምትሉ ሰዎች ኧረ ተው እናንተ። ከአቅም በላይ ስለወደዳችሁኝ በቅዳት ህዝቡ ተነስቶብኛል። አትውደዱኝ፣ እግዚአብሔር ይስጣችሁ። እናንተ ናችሁ እንወዳታለን እያላችሁ እያሽቃበጣችሁ ያለ ስሜ ስም እየተሰጠኝ የማይሆን ነገር ላይ የምትዳርጉኝ እናንተ ናችሁ። ሳምር በክርስቶስ ምታየኝ ፍቅር። ዩቲዩብ ደግሞ ጀምሪ የምትሉኝ ሰዎች ዩቲዩብ ጀምሪ የምትሉ ሰዎች የብዙን ሰዎች ጉሮሮ ዘጋለሁ። እኔ እንደሌላው ክፉ አይደለሁም፣ ለሰው አስባለሁ። እኔ ዩቲዩብ ጀመርኩ ማለት ሰዎች እይታቸው ይቀንሳል፣ ወደ እኔ ይመጣል። ስለዛ አስባለሁ። ብዙ ልጆቻቸው የሚያስተዳድሩ በዩቲዩብ ምናምን። ስለዛ እይታ ስለምዘጋ ጋይስ እንደዛ መሆን ጥሩ አይደለም፣ እግዚአብሔር አይወድም። ሩታ ቴንክ ዩ። አሁን ጋይስ እኔንስ እሺ እንደው እኔስ ቦርጬ ምንም ማሳስበው እንደው ሩታ አሁን እንደው በሷ በምኗ ትቀናለች? ያገሬ ልጅ እንደው እናንተ እስኪ አያችሁ እንደው አትታዘቡ? እሺ ታዘቡ። ሩታ ከአቤል ጋር ስታወራ በእንግሊዘኛ ያችን እንግሊዘኛ በጣም ፐርፌክት ናት። እዛ ነው መሰለኝ የምትወለደችው ሩታ የሚሏት ያገሬ ልጅ እና ከአቤል ጋር በእንግሊዘኛ ወራ ፖስአፕ ምናምን ተባብሎ ተግባቡ። እሷ ላይ ብላይ ቁጭ ብለው ተግባቡባት ወዲያውኑ ማለት ነው። ወዲያውኑ ወጣችና ማለት ነው በቤቷ ገብታ ሩታ ትቀናብኛለች አላለችም።